ሰላም ለእናንተ ይሁን ኤርሚዝ ኢትዮጵያ ፔጅ ላይ ነው ወይ ደግሞ ኤርሚዝ ኢትዮጵያ ዩቲዩብ ቻናል ላይ ዛሬ በቀላሉ ቲሸርቶችን እንዴት አጣጥፈን በኦርጋናይዝድ በሆነ መልኩ እንዴት አስቀምጠን ስንፈልግ እየመረጥን ብቻ ለማውጣት ማለት ነው ከበከለሩ ከታችና ከላይ ተደራርቦ ሲቀመጥ አንዱን ስታወጡት ይበታተናል ሌላው ስለዚህ ይሄ የምትፈልጉትን በቀላሉ አውጥታችሁ መልበስ ትችላላችሁና በቀላሉ እንዴት እንደሚታጠፍ አሳያችኋለሁ አሁን እንከታተል ልክ እንደዚህ መሳቢያ ውስጥ አስቀምጣላችሁ እዛ ተጠቀማላችሁ ማለት ቲሸርት ማጠፍ እንደምንችል አሳያችኋለሁ ልክ በዚህኛው በአንገታችን ላይ ጠርዝ ባለው ልክ እናጥፋለን ቲሸርታችን ከላይ እስከታች ካጠፍነው በኋላ እጁን ወደ ኋላ ልክ እንደዚህ እናጥፋለን ይሄኛውንም በስተግራ በኩል ያለው ከላይ ቀጥታ ግማሽ ያህል ወደ ታች እንመጣለን ግማሽ ከመጣን በኋላ ከግማሿ ወደዚህ ስናት ከግማሽ ካጠፍን በኋላ ሁለቱም እንደዚህ ይሆናል አንድ ደግሞ ለጉዞ የሚሆን ላሳያችሁ ለጉዞ ከታች ቲሸርታችሁን እንደዚህ ታጥፋላችሁ ማለት ወደ ሀገራችን ስንሄድ ለጉዞ የሚሆን ነው እናጥፋለን ቅድም እንዳጠፍነው ጥፍጥፍ የሚል ቦታ እንዳይኖር ቀጥ እናደርጋለን ይሄንንም እንደዛው እናጥፋለን እንደምታዩት ከዛ ይሄን እንዲያዙረን እንጠቅላለን ይሄ ለጉዞ የሚሆን ፓኪንግ ለፓክ ለማድረግ ዛልክ እንደምናያት እቺን እንደዚህ አዞራትና እንታይት ለጉዞ ሻንጣችን ውስጥ ቁጭ እናደርጋቸዋለን ማለት ነው ስለተመለከታችሁኝ አመሰግናለሁ